ሰላም ቤተሰቦች፣ የጥር ወር የቅልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። እስር ቤት ከወጣው 1 ወር ከ25 ቀን ነው። በዚህ በ1 ወር ከ25 ቀን ውስጥ በትግራይ ክልል በህጻጽ፣ በኦሮሚያ ክልል በአርሲ፣ በደቡብ ክልል፣ በማዕከላዊ ኢትዮጵያ፣ በአማራ ክልል አንዳንዶቹ ይፋ ሆኗል፣ አንዳንዶቹ ገና ይፋ አልሆኑም። እነዚህን ቦታዎች መድረስ ችያለሁ። ከእስር ቤት ስወጣ 2 አማራጭ ነበረኝ። ንዴትን፣ ቁጭትን፣ ሰልፍሽነትን መምረጥ ወይም ደግሞ ሀገሬን ኢትዮጵያን መምረጥ፣ ለወገኔ መድረስን መምረጥ። እኔ ሁለተኛውን አማራጭ መርጫለሁ። በሄድኩባቸው ቦታዎች ፖለቲካን አልመረጥኩም። ማዳመጥን፣ መማርን፣ አንድነትን የመረጥኩት። ኢትዮጵያ ክልል አይደለችም፣ ኢትዮጵያ ህዝብ ናት። መልእክቴ አጭርና ግልጽ ነው። ትምህርት ለሁሉም ህጻናት፣ ንጹህ ውሃ ለሁሉም፣ ሰላም ለሀገራችን ኢትዮጵያ። በሀገር ውስጥም ከሀገር ውጭም ያላችሁ የሶሻል ሚዲያ ተጠቃሚዎች እንዲሁም ለሜንስትሪሞች አንድ ግልጽ ጥሪ ያቀርባሉ። የሚከፋፍሉንን ሳይሆኑ አንድ የሚያደርጉንን ታሪኮችን እናገር። አሁን ለሁላችሁም አንድ ጥያቄ አለኝ። ቀጣይ የት ልምጣ?